አንደኛው አዲስ ነገር 1 ሚሊዮን ብር የነበረው ወደ 2 ሚሊዮን ከፍ ብሏል። 5 ሚሊዮኑ ደግሞ ወደ 7 ሚሊዮን ከፍ ብሏል። ሌላ 10 ሚሊዮን ብር ተጨምሯል። ይህን ጭማሪ የጨመረው የደቡብ ልጅ ነው። 2 ሚሊዮኑ ሃና በህይወት አለው ብላ ቪዲዮ ቀርጾ በውስጥ ለኔ የሚልክልኝ ሲሆን 7 ሚሊዮኑ ደግሞ እንዳወጣት በመረጃ ለተባበረኝ 7 ሚሊዮን ብር በአካውንት ይገባል። 10 ሚሊዮኑ ደግሞ አጋጩ ማንም ይሁን ማን ሃናን አሳልፎ የሚሰጠኝ አብራ ያለችው ማንም ይሁን ማን ሃና ለኔ የሚያስረክበኝ ወላሂ 10 ሚሊዮኑን ብር በአካውንቱ አስገባለሁ። ብሩ የኔ አይደለም አትጠራጠሩ። ብሩን የሰጠኝ ሀብታም ነው። ወላሂ በነገራችሁ ላይ ቻሌንጁ 24 ሰዓት ሳይሞላ ለዛውም ኢትዮጵያዊ ያልሆነ ብሩን ሊበላው ተቃርቧል። መኪና ያስፈልገኛል ብሩ ያስፈልገኛል ብሎ ስራውን እየሰራ ያለ አለ። ወላሂ ትንሽ ነች የቀረችው ትንሽ፣ ምናልባት ዛሬ ሊያጠናቀቅ ይችላል። ሁለተኛው አዲስ ነገር ይሄ ነው። ዳይ የታባለ የፎሎ ለማኝ ሁሉ ነው ሃናን አይቻታለሁ። አንገቷ ላይ መስቀል አለ። ጅንዲ ቆለጥ ከፍ ዝቅ ብላ ነበር፣ ተኝታ ነበር ስትል የነበርከው ቆሻሻ ሁሉ የት አባህ ነው ያለው? ሌላው ግን ይህንን ብር የሚወስደው አንድ ግለሰብ ብቻ ነው። የታባህ ነው ያለው? ተንቀሳቀስ። ወላሂ ለዛውም ኢትዮጵያዊ ያልሆነ ጫፍ ላይ ደርሷል። ሌሎች አዳዲስ ነገሮች አሉ፣ አልናገረውም። ታውቃላችሁ። ድቅቅ አድርገህ ኮፒ ሊንክ ሼር አድርግ። ዳይ ወሬ አይመቸኝም፣ ተግባር እንጂ